እስከ ዛሬ ድረስ ጦርነቱን ህወሓት ጀመረ እያልን ሰሜን ህዝብ በመጠቃቱ ነው እያሉ እኔ ራሴ የኢትዮጵያም ህዝብ የምር የኢትዮጵያ ሉዓላዊነት ተደፈረ፣ ሰሜን ህዝብ ተጠቃ፣ ወታደሮቹ ላይ የደረሰውን ነገር በተመለከተ በጣም ዘግናኝ ነገር ታውቃላችሁ ስንሰማ እንደነበረ በወቅቱ ብዙዎቻችን ስራ ጥለን እንድንዘምት ያደረገን ምክንያት ወራና ናኖ ትግራይት ጀልቀበ መሰኒ ዋንቲ ፒኤልኤፍ ጀልቀበ መሰኒ ተፈካተ ዋንቲ ፒኤልኤፍ ጀልቀበ መሰኒ ተፈካተ ሽራን ጀልቀብሲሴ ራሳችን ሽራን ጀልቀብሲሴ አቁማው ዋን ወራና ትግራይ ራት ጀልቀበ ቲፒኤልኤፍ የጀመረው ይመስላችኋል? ትግራይ ላይ የተጀመረውን ጦርነት እኛንን በሴራ ያስጀመር ነው ቃል በቃ ሁምኖታ ወገንቶታ ቲፒኤልኤፍ ያንጫሳ ወራና ከሰ ጅራን ከና አካናኑ ያቺ ከሰ ኢትባሱ ደልደኛው ቢራዋን እንጅሬፊ ሰጎኔ አይገርምም? የህወሓትን መከላከያ ውስጥ ያሉ የትግራይ ተወላጆችን ምናወጣበት ምንም መንገድ ስላልነበረ እነሱን ፊልተር አድርገን ከመከላከያ ውስጥ ለማጽዳት ያንን ጦርነት ማስጀመር ነበረብን አለና አማማት የተከለ አሁን ይሄንን ምን ትላለህ አንተ? አሁን ይሄንን ጉድ አንተ ምን ትላለህ? ነብይየን የገደ በእጅራ ሀገር አድናለሁ ብሎ የወጣ ወታደር አለ። ልቡ ፊት ከቲ ቀበከነ ከሙራ አንዲት ነፍሱን ለሀገሩ ሊሰጥ ልቡ ፊቃና ነመከናት ረቲ አከዳሙ ሰው ህይወትና ነፍስ ላይ በእነዚህ ወታደሮች ነፍስ ላይ ዮሽረቡ ፈጽሞ አሜኛ ታማ ገውላለ ተመልከት እንግዲህ ምን አይነት ክፉ ሰው እንደሆነ ያዋን ቦርተው እንበይ ሆነ ሲቲማጅ ነገ ምን እንደሚሆን አላውቅም፣ ግን ይሄንን ልንገርህ